የአማራ ክልል ዳኞች ማህበር የህፃን ሄቨንን ጉዳይ አስመልክቶ ያልተጠበቀና ጭራሽ ያልታሰበ መግለጫ ወጣ። ማህበሩም ይህንን መግለጫ የወጣው ከአንድ ሰዓት በፊት በእኛ ሀገር ወንጀልና ወንጀለኛ የሚዳኝበት ህግና ስርዓት እያልና ጉዳዩንም በዳኝነት አካሉ በይግባኝ እየታየ ባለበት ሁኔታ ከትናንት ጀምሮ ከዳኝነት ነጻነትና ከህግ የበላይነት መርህ ባፈነገጠ መልኩ የሴቶችና ማህበራዊ ጉዳይ ሚኒስትርን ጨምሮ በማህበራዊ ሚዲያ ቅጣት አንሷል። ተከሳሹ ይግባኝ ሊጠይቅበት አይገባምና መሰል ነገሮችን በማናፈስ ዳኞች ህግና ማስረጃን ብቻ መሰረት አድርገው በነጻነት እንዳይሰሩ ያልተገባ ጫናን የሚፈጥር ተግባር እየተፈጸመ የሚገኝ በመሆኑ ይህንን መግለጫ ልናወጣ ተገደናል። ፍርድ ቤቶች የሚሰጧቸው ውሳኔዎች ስህተት አለባቸው ቢባል እንኳን በተቀመጠው የይግባኝ ስርዓት መሰረት ከሚታረመው በስተቀር ማንኛውም የመንግስት አካልም ሆነ ግለሰብ ሊያከብሯቸው የሚገቡ መሆናቸውን ህገ መንግስታዊ እውቅና ካለው የህግ በላይነት መርህ መገንዘብ የምንችለው ነው። ይህ ከሆነ ደግሞ ሁላችንም ውሳኔውን ከሰጠውም ሆነ ጉዳዩ በይግባኝነት ከቀረበለት ፍርድ ቤት ትችት ላይ መረባረብ ማቆም ይገባናል። ከይግባኝ መብት አንጻርም በሀገሪቱ በተቋቋሙ ፍርድ ቤቶች በወንጀልም ሆነ በፍትሐ ብሔር የተፈረደበት ወገን ይግባኝ የመጠየቅ ህገ መንግስታዊ መብት እንዳለው ከህገ መንግስቱ አንቀጽ 20 በቅንፍ 6 ስር ተመልክቷል። ሆኖም ግን ሚኒስትሩን ጨምሮ ማህበራዊ ሚዲያ ላይ ተከሳሹ ይግባኝ ማቅረብ የለበትም የሚለውን ዘመቻ የሀገሪቷን በህግ የመዳኘት መብትን ዲው ፕሮሰስ ኦፍ ሎ አደጋ ላይ የሚጥልና በይግባኝ የሚመለከተው ፍርድ ቤት ላይ ያልተገባ ጫና በማሳደር የዜጎች ፍትህ የማግኘት መብት የሚጥስ ተግባር ነው እና ሚኒስትሩም ሆነ ሌላ አካል በህፃን ሄቨን ላይ በተፈጸመው ወንጀል ፍርድ ቤቱ የሰጠውን ውሳኔ ስህተት አለበት ብሎ ካመነ በህግ አግባብ እንዲለወጥ መስራት ከሚችሉና ይግባኝ ሰሚ ፍርድ ቤትን በነጻነት አከራክሮ እንዲወስን ከመፍቀድ ባለፈ የፍርድ ቤቶችን የመወሰን ነጻነት በሚገፋ መልኩ የሚደረገው የሚዲያ ዘመቻ አግባብነት የለውም ብለን እናምናለን ብሎ በመጨረሻ ማህበሩ በህፃን ሄቨን ላይ የተፈጸመውን ድርጊት በእጅጉ እያወገዘ ለወላጆቿና ለመላው ቤተሰቧ ፈጣሪ መጽናናትን ለህፃን ሄቨን የሚያልቅ ድምጽ የሚደክም ጉልበት የለኝም። ፍትህ ለሄቨን፣ ፍትህ ለሄቨን፣ ፍትህ ለሄቨን፣ ፍትህ ለሄቨን፣ ፍትህ ለሚጣ፣ ፍትህ ለሄቨን፣ ፍትህ ለሄቨን፣ ፍትህ ለሄቨን፣ ፍትህ ለሄቨን ለዚች ምስኪን ህፃን ልጅ ፍትህ ለሄቨን፣ ፍትህ ለሄቨን። በቃ ህፃን እናት ፍትህ ማግኘት አለባት። ፍትህ ለሄቨን፣ ፍትህ ለሄቨን፣ ፍትህ ለመላው ኢትዮጵያ ሴቶች። ድምጻችን ይደመጥ። የክልል ፍርድ ቤት ለፌዴራል ፍርድ ቤት ያስረክብ። የፌዴራል ፍርድ ቤት ሞት ይወስን። ክብርት ፕሬዝዳንት ይፈርሙ። አዎ ድምጻችን ይደመጥ። የህፃን ሄቨን እኛ ጋር የቀረው ሰቆቃዋ መከራዋ ነው። እሷ የለችም። ገዳይዋ ግን ተመችቶት በእስር ላይ ነው ያለው። ይህንን ነገር በፍጹም ልንታገሰው አንችልም። ይብቃ የምንለው ጉዳይ ነው። ህፃን ሄቨን የብዙዎች ሞት ማሳያ ናት። እስከ ዛሬ ድረስ በግፍ የተገደሉ፣ በግፍ የተደፈሩ፣ በግፍ የሞቱ ህፃናት ማሳያ። ስለዚህ በምንም አይነት ሁኔታ የህፃን ሄቨን ቤተሰቦች እናት አባት ሊታወቁ አይገባም። ይህን ድርጊት የፈጸመው ይህንን የህፃኗን ሰቆቃ ሞት ያደረሰው ግለሰብ ሊገደልና መቀጣጫ ሊሆን ይገባዋል። ይሄንን ነው ልንላችሁ የምንችለው። እባካችሁ የህፃናት መደፈር፣ የህፃናት ሞት፣ የሴቶች ጥቃት ይቁም። የአማራ ክልል ዳኞች ማህበር የህፃን ሄቨንን ጉዳይ አስመልክቶ ያልተጠበቀና ጭራሽ ያልታሰበ መግለጫ ወጣ። ማህበሩም ይህንን መግለጫ የወጣው ከአንድ ሰዓት በፊት በእኛ ሀገር ወንጀልና ወንጀለኛ የሚዳኝበት ህግና ስርዓት እያልና ጉዳዩንም በዳኝነት አካሉ በይግባኝ እየታየ ባለበት ሁኔታ ከትናንት ጀምሮ ከዳኝነት ነጻነትና ከህግ የበላይነት መርህ ባፈነገጠ መልኩ የሴቶችና ማህበራዊ ጉዳይ ሚኒስትርን ጨምሮ በማህበራዊ ሚዲያ ቅጣት አንሷል። ተከሳሹ ይግባኝ ሊጠይቅበት አይገባምና መሰል ነገሮችን በማናፈስ ዳኞች ህግና ማስረጃን ብቻ መሰረት አድርገው በነጻነት እንዳይሰሩ ያልተገባ ጫናን የሚፈጥር ተግባር እየተፈጸመ የሚገኝ በመሆኑ ይህንን መግለጫ ልናወጣ ተገደናል። ፍርድ ቤቶች የሚሰጧቸው ውሳኔዎች ስህተት አለባቸው ቢባል እንኳን በተቀመጠው የይግባኝ ስርዓት መሰረት ከሚታረመው በስተቀር ማንኛውም የመንግስት አካልም ሆነ ግለሰብ ሊያከብሯቸው የሚገቡ መሆናቸውን ህገ መንግስታዊ እውቅና ካለው የህግ በላይነት መርህ መገንዘብ የምንችለው ነው። ይህ ከሆነ ደግሞ ሁላችንም ውሳኔውን ከሰጠውም ሆነ ጉዳዩ በይግባኝነት ከቀረበለት ፍርድ ቤት ትችት ላይ መረባረብ ማቆም ይገባናል። ከይግባኝ መብት አንጻርም በሀገሪቱ በተቋቋሙ ፍርድ ቤቶች በወንጀልም ሆነ በፍትሐ ብሔር የተፈረደበት ወገን ይግባኝ የመጠየቅ ህገ መንግስታዊ መብት እንዳለው ከህገ መንግስቱ አንቀጽ 20 በቅንፍ 6 ስር ተመልክቷል። ሆኖም ግን ሚኒስትሩን ጨምሮ ማህበራዊ ሚዲያ ላይ ተከሳሹ ይግባኝ ማቅረብ የለበትም የሚለውን ዘመቻ የሀገሪቷን በህግ የመዳኘት መብትን ዲው ፕሮሰስ ኦፍ ሎ አደጋ ላይ የሚጥልና በይግባኝ የሚመለከተው ፍርድ ቤት ላይ ያልተገባ ጫና በማሳደር የዜጎች ፍትህ የማግኘት መብት የሚጥስ ተግባር ነው እና ሚኒስትሩም ሆነ ሌላ አካል በህፃን ሄቨን ላይ በተፈጸመው ወንጀል ፍርድ ቤቱ የሰጠውን ውሳኔ ስህተት አለበት ብሎ ካመነ በህግ አግባብ እንዲለወጥ መስራት ከሚችሉና ይግባኝ ሰሚ ፍርድ ቤትን በነጻነት አከራክሮ እንዲወስን ከመፍቀድ ባለፈ የፍርድ ቤቶችን የመወሰን ነጻነት በሚገፋ መልኩ የሚደረገው የሚዲያ ዘመቻ አግባብነት የለውም ብለን እናምናለን ብሎ በመጨረሻ ማህበሩ በህፃን ሄቨን ላይ የተፈጸመውን ድርጊት በእጅጉ እያወገዘ ለወላጆቿና ለመላው ቤተሰቧ ፈጣሪ መጽናናትን ይሰጥልን ዘንድ እንመኛለን ብሎ መልእክቱን ጨርሷል። ቀኑ ሙሉ ሳለቀስ ውዬ ራሴን አሞኝ ፓናዶል ወስጄ ለመተኛት ስሞክር አልቻልኩም። ዛሬን ማደር አልቻልኩም። ሄቨን ላይ የደረሰው ነገር የኔ ልጅ ላይስ ቢሆን የደረሰው ተቋቁሜው ህይወቴን መቀጠል እችላለሁ ብዬ ራሴን ጠየቅኩ። አልችልም። በጣም ይከብዳል። የእውነት በጣም ከባድ ነው። ሰው ነኝ ያለ ሁሉ ለሄቨን ድምጽ ለመሆን ሰው ብቻ መሆን ነው የሚጠበቅብን።
ሰው ነኝ ያለ ሁሉ ድምጽ ይሁን። እባካችሁ ፍትህ ማግኘት አለባት እቺ ህፃን ልጅ ሰው ምንም ያህል ጨካኝ ቢሆን በህፃን ልጅ አይጨክንም። ህፃን ማለት መልአክ ንጹህ ሲጀመር የህፃንን ገላ አይቶ የሚመኝ ሰውነቱ የሚታዘዝለት ሰው አውሬ ነው፣ የሰው ጅብ ነው። እባካችሁ ሁላችሁንም ድምጽ እንሁን። ሼር ዲዩት አድርጉ ፕሊዝ፣ ድምጽ እንሁን። እችን ለመድፈር አይደለም ለማየት እንኳን የምታሳሳ ህፃን ልጅን አፏ ላይ አሸዋ ጨምሮባት አስገድዶ ደፍሯት ያም አልበቃ ብሎት ሰውነቷን ስጋዋን በምላጭ ቆራርጦ ገሏት ጥሎ በእኔ ላይ የተፈረደው ውሳኔ ትክክል አይደለም ብሎ በይግባኝ ውሳኔውን ለማስነሳት መሞከር እጅግ በጣም ነው የሚያናድደው። እኔም የሴት ልጅ አባት ነኝ፣ ይህትም አለችኝ። ሴት ልጆቻችንን እነዚህን ህፃናትን የት ነው ወስደን የምናሳድጋቸው? የት ነው የምንደብቃቸው? የት ወስደን ነው የምናስተምራቸው? ለማንኛውም በህፃን ሄቨን ላይ የተፈጸመው ይህ ዘግናኝ ድርጊት ነገ ሁላችንን ቤት መምጣቱ አይቀርምና በህፃን ሄቨን ላይ ዘግናኝ ድርጊት በፈጸመው ግለሰብ ላይ ለሌሎቹ አስተማሪ ሊሆን የሚችል በቂ ቅጣት እንዲሰጠው እንላለን። ክፉ አረመኔ